ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲሉ የግብፁ ፕሬዝዳንት አብዱልፋታህ አልሲሲ ኢትዮጵያ ላይ ዛቱ። በዝርዝር የምነግራችሁ ይሆናል። ትላንት በተከሰተው የመሬት መንቀጥቀጥ በበርሃሌ አካባቢ ሰዎች በቤት ውስጥ እያሉ ቤቶች ፈርሰው ሰዎች ላይ አደጋ ደርሰዋል ተብሏል። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ አሁናዊ ትኩስ መረጃዎችን ላስደምጣችሁ፣ አብራችሁን ቆዩ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ከብሔራዊ ጥቅሟ እና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። ፕሬዚዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ በተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ በአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች ላይ የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ኢትዮጵያ ሰጥታለች። አልሲሲ አገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ፣ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጥል እርምጃን የማትቀበል ዓለም አቀፍ አሰራሮችን እና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህን እና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው አንስተዋል። ልማት የአንድ አገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆኑ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ አሳቢዎች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። የውሃ ደህንነት ቅንጦት እና ዘላቂ ልማት አማራጭ አይደለም ካሉ በኋላ እነሱ ሊጠበቁ የሚችሉት በዓለም አቀፍ ህግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉ ተናግረዋል። ግብጽና ሱዳን በታላቁ የህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደረስ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት በማለት ኢትዮጵያ ይህንን ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብጽን የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻለች። በርሃሌ አካባቢ ሰዎች ቤት ውስጥ እያሉ ቤቶች ፈርሰው ሰዎች ላይ አደጋ ደርሰዋል፣ ለሕክምና ወደ ሆስፒታሎች ተወስደዋል ሲል ፕሮፌሰር አታላይ አየለ ገለጹ። መቀለ ከተማና አካባቢው ከትላንት ጀምሮ ተደጋጋሚ የመሬት መንቀጥቀጥ እንደተከሰተ ይህም በተለያዩ የክልሉና አጎራባች ቦታዎች ላይ እንደተሰማ ተነግሯል። ለአደጋው መከሰት በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና የአስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በቆላማው የአፋር ክፍልና በደጋማው ክፍል በግልጽ የሚታይ ዝንፈት አለ፣ በተደጋጋሚ የመሬት መንቀጥቀጥ የሚያዘወትር ቦታ ነው ብለዋል። አሁን በተፈጠረበት አካባቢ በተደጋጋሚ ተፈጥሮ ያውቃል። ትላንት ከእኩለ ቀን ጀምሮ ከ4.2 በሬክተር ስኬል ጀምሮ እስከ 5.6 ከፍተኛው የሆነ የመሬት መንቀጥቀጥ ከሰሜን ምስራቅ መቀሌ ጀምሮ እስከ ምስራቅ መቀሌ ድረስ ተሰምቷል ሲሉ ገልጸዋል። በርሃሌ አካባቢ ጉዳት እንዳደረሰ እየተዘገበ ነው። ሰዎች በቤት ውስጥ እያሉ ቤቶች ፈርሰው ሰዎች ላይ አደጋ ደርሰዋል፣ ለሕክምና ወደ ሆስፒታሎች ሄደዋል ያሉት ፕሮፌሰሩ አታላይ ይህ ክስተት በዚህ ጊዜ ይመጣል ተብሎ የሚተነበይ እንዳልሆነም ተናግረዋል። ጉዳት ያስተናገዱት ቤቶች ደረጃቸውን ያልጠበቁ ሊሆኑ እንደሚችሉ ጠቅሰው ደረጃውን የጠበቀ ህንጻ ቢሆን ኖሮ እንደዚህ አይፈጠርም ነበር ብለዋል።